ሰላም ጤና ይስጥልኝ። መልካም ነኝ። ባለፈው በቀጠሯችን በደም አይነታችን የአመጋገብ ዘዴ ትምህርታችን ላይ በመቀጠል የደም አይነት ኦ እናያለን ተባብለን ነበር የተለያየ ነው። አሁን በቀጠሯችን ተገናኝተናል። ደም አይነት ኦ የመጀመሪያ ሰው የስጋ ተመጋቢ አይነት የደም አይነት ሰው ነው። ኦ ከፍተኛ የፕሮቲን ይዞታ ያለው ምግቦች የሚመገብ ሲሆን ከአመጣጡ የከፍተኛ ፕሮቲን ተመጋቢ እና የከፍተኛ እንቅስቃሴ አካላዊ እንቅስቃሴ ሲያደርግ የመጣ በራሱ ላይ አሁንም ይህንን እንቅስቃሴ ሊያደርግ የሚገደድ ከፍተኛ ተንቀሳቃሽ ምድብ ነው። ደም አይነት ኦ በፕሮቲን አወሳሰዱ ከፍተኛ የስጋ ተመጋቢ አሳ ተመጋቢ ሲሆን ይህንን ሲመገብ ለጤንነቱና ለጥንካሬው ከስብ ነፃ የሆነ ስጋ ነው የሚመገበው። ይህንን ሲመገብ ታዲያ መመገቡ ብቻ ሳይሆን የአካል እንቅስቃሴም ከፍተኛ እንቅስቃሴ እንዲያደርግ ይገደዳል። ደም አይነት ኦ ከስብ ነፃ የሆነ ከፍተኛ ፕሮቲን ተመጋቢ ነው። ምግቡ ሲመገብ እንቅስቃሴውም ታክሎ ማድረግ ይገባዋል። ሲመገብ እንቅስቃሴም ሊያደርግ ይገደዳል። እነዚህ ተዳምረው ከስብ ነፃ የሆነ ምግብ ተመግቦ ከፍተኛ ደግሞ የአካል እንቅስቃሴ ሲያደርግ ጥሩ ቁመና እና ጤና፣ ደስተኛ እና አካል ብቁ ቆፍጣና የሆነ ማንነት ይዞ ጠብቆ ሊጓዝ ያደርገዋል። ተቀማጭ አይደለም። ይህ ፍጡር ይህ ሰው የደም አይነት ኦ በጣም ከፍተኛ እንቅስቃሴ በተፈጥሮ ሊያደርግ ይገደዳል። ስለዚህ ብቁ፣ ጠንካራ፣ ቆፍጣናና በተሰጠው የተፈጥሮ ቁመና ይዞ ለመጠበቅ እነዚህ ማሟላት ይጠበቅበታል። ከነዚህ ውጭ አመጋገቡ ከሆነ ጤንነቱን ለመጠበቅ በጣም ያዳግተዋል። እንቅስቃሴ ካልታከለበት ከፕሮቲን ውጭ የሆኑ ምግቦች ሲበላ ከፍተኛ ጉዳት ይደርስበታል። የድብርት፣ የደም መርጋት፣ የመጫጫን፣ ደስተኛ ያለመሆን፣ መሰልቸት፣ ነጭናጫ መሆን፣ ደስተኛ ያለመሆን ህይወት እንዲጫጫኑት ይሆንበታል። ስለዚህ እያንዳንዳችን ምድባችን አውቀን ኦዎች ለየት ያለውን ለዛሬ
ማድረግ የሚገባንን አንዳንድ ነጥቦችን ማየት አለብን። ደም አይነት ማወቅ ግድ ሲሆን ደም አይነታችን ባወቅን አንዳንዶች ደም አይነትን አውቄ ለማንኖርበት ለምን ደም አይነትን አውቃለሁ ይላል። ወዳጆቼ ደም አይነት ማወቅ ቢያንስ ጎጂ ነገር ከህይወታችን ከምግባችን ከእንቅስቃሴያችን ካጠገባችን ከህይወታችን ማስወገድ እንችላለን። ለምን እንደዛ እንደሚሉ ስጠይቅ ሰዎች እንዲህ ይላሉ። ከምወደው ምግብ እለያለሁ። ማንነቴን ለማወቅ ስጥር አጠገቤ ያለው ምግብ ተው ሊለኝ ይችላል። ተው ካለኝ ደግሞ ትቼ አለመተዌ ደግሞ ሌላ የመረዳት ጫና ይፈጥብኛል ይላል። ከተውኩ ደግሞ እምወደው ምግብ ነው መተዌ እቸገራለሁ ይላል። ታዲያ ምግብ ስስ ነው ልበል? እውነትም ስስ ነው። ጤናዬን የሚጎዳ ሰላሜን የሚነሳ ከኔ አጠገብ ከኔ ቤት ከኔ አመጋገብ ማዕድ ቀርቦ ሳግበሰብስ ዛሬ ላይታወቅኝ ይችላል። ዛሬ እያንዳንዳችን ላይታወቅን ይችላል። በታናሽነት እድሜ ላይታወቅን ይችላል። ውሎ አድሮ ግን በጤናችን በሰላማችን ጠንቅ ነው። ስለዚህ ዛሬ መብላት ያለብንን ነገር ለመለየት ማንነታችንን የደም አይነታችንን ማወቅ አለብን። ባለፉት ዘመናት ስናይ የአካል መጉደል፣ የጤና መቃወስ፣ የመርገምት ወይም የሌላ የኃይል አሰራር ተብሎ ይታመን ነበር። እሱ የለም አላልኩም። ነገር ግን ምግብ የሚያመጣው ጠንቅ ቀላል አይደለም። ምግብ መመገብ የሌለብንን ስንበላ፣ ምግብ መውሰድ የሌለብንን ስንወስድ ወደ አካላችን ነው እየከተትን ያለ ነው። ወደ አካላችን ነው እያስገባን ያለ ነው። ወደ ህይወታችን ነው እየጫን ያለ ነው። ስለዚህ ውሎ አድሮ ጉዳት እንጂ ጥቅም አይኖረውም። የምንጠቀመው የሚጠቅመን ስንጠቀም ነው። ዛሬ ለህይወታችን የማንራራ እንመስላለን። አግበስብሰን እንከተዋለን። አግበስብሰን ምን ለመሆን ነው? ምን ለማግኘት ነው? ወዳጆቼ ለጤንነታችን ለራሳችን ክብር እንስጥ። በአካሎቻችን አንጨክን። በጤናችን ግዴለሽነት አንጓዝ። እጥር ምጥን ያለችውን የተፈቀደችውን መውሰድ ነው ያለብን። አግበስብሰን ከምንግበስበስ እንውጣ። በአጠገባችን የከበበን በጣም የሚገርም ነው። የምግብ ቦታ እንኳን የማይዝ ነው። ገንዘባችን፣ ጉልበታችን፣ ጤናችን፣ ሰላማችን፣ ጊዜያችን እየገበርንለት ያለ ነው። ጠዋት ተነስተን ምን እያደረግን እንዳለን ባህላችን ያመጋገብ ባህላችን ወዴት እየዘጠቀ እንደሆነ እንመልከት። ምግብ በእርግጠኝነት ወደዚህ ደረጃ ደርሻለሁ። ምግብ ስስ ነው።
ምክንያቱም ጤና እያቃወሰ ሰላም እየነሳ አካል እያጎደለ ተመልሰን እሱን የምንወስድ መተው ውሳኔ ያቃተን ከሆነ ከዚህ በላይስ ምን አለ? ከዚህ በላይስ ባርነት ምን አለ? ከዚህ በላይስ ፍርሃት ለነፍስ ያለ መራራት ከዚህ በላይ ምን ይምጣብን? ወዳጆቼ ዛሬ ትልልቅ ሰዎች፣ ምሁራን፣ አስተዋዮች ለብዙ ሰው መትረፍ የሚችሉ በአመጋገብ ጉዳይ ጤናቸው አጥተው ህዝብን ማገልገል አልቻሉም። ህዝብ ማገልገል አልቻሉም። እንዲያውም በሰው እጅ ወድቀው ትናንት ማድረግ የነበረባቸውን ባለማድረጋቸው ዛሬ ለራሳቸው መሆን አቅቷቸው የሰው ሸክም ሆነው የሀገር ተመጽዋች ሆነዋል። ከዚህ በላይ ስስ ምን አለ ወዳጆቼ? ስለዚህ ዛሬ መውሰድ ያለብኝ ምንድነው? ማድረግ ያለብኝ ምንድነው ብለን ስለ አመጋገባችን ጥንቃቄ፣ ስለ እንቅስቃሴያችን ውሳኔ መረዳት ሊኖረን ይገባል። በየቀኑ እንቅስቃሴ ማንኛውም ሰው በተለይ አዛውንት ከ6000 እርምጃ ያላነሰ ሊንቀሳቀሱ ይገባል። 6000 ማለት 6 ኪሎ ሜትር ማለት ነው። 6 ኪሎ ሜትር ለቀን እንቅስቃሴ ማድረግ ግድ ይለዋል አንድ ሰው። ይሄ መካከለኛ ውጤት ነው። እንደ ምግባችን እንደ የእድሜ ክልላችን ከዛ በላይ ሊሆን ይችላል። በአመጋገብና በአስተሳሰብ በእንቅስቃሴ የሚወሰን ማንነት ነው ይዘን ያለ ነው። አንድ መኪና ሰልባጅ ሞልቶ ካልተንቀሳቀሰ ሰልባጅ ውስጥ ነዳጅ ሙሉ ፉል ነው። አንድ ሰውም ምግብ በልቶ ቁጭ ብሎ ኤነርጂውን ሉዝ ካላደረገ፣ ካልቀነሰ፣ ካላቃጠለ፣ ካልተንቀሳቀሰ ሰውነቱ ውስጥ ሙሉ ነው። ተመልሶ ግን ይጭናል፣ ተመልሶ ግን ይበላል። ቁርስ በልቶ የሆነ በስራም ይሁን በእንቅስቃሴ የሚቃጠል አቃጥሎ ወደ ጥንካሬ ካለወጠው የምሳ ሰዓትም ሊደርስለት ነው፣ ይጭናል። እራትም ያው ነው፣ ማቆያም ሊወስድ ነው። ስለዚህ በአንድ በኩል በማጣት የሚሰቃይ ህዝብ አለ፣ በአንድ በኩል አግኝቶ በማግበስበስ የሚግበሰበስ ህዝብ አለ። ታዲያ ምን ይሆን? ዛሬ ላጡት እንኳን መልእክት ባይኖረኝም ላላችሁ ግን በየቀን ለምትመገቡት ምግብ እውቅና ስጡ እላለሁ። በየቀን ለምትበሉት ምግብ ከመብላታችሁ ወደ መመገብ ተሸጋገሩ እላለሁ። አታግበሰብሱ እላለሁ። በጣም የሚገርመው አንዳንድ ጊዜ የማያስፈልጉን ውድ ሆነው ልናገኛቸው እንችላለን። የሚያስፈልጉን በጣም ዋጋቸው ዝቅ ያለ ነገር ሊሆን ይችላል። ዛሬ በሰውነታችን እየከተትን ያለነው አልኮል ነው። አልኮል በጣም ውድ ነው። አትክልት አትበላም፣ ፍራፍሬ አትበላም። አትክልት እንብላ፣ ፍራፍሬ እንመገብ። በጣም አናሳ በአጠገባችን በጎረቤታችን የሚገኘውን ጤናችን ነጊ በአንድ 3ኛ እጥፍ የሚጨምርልን ሰላማችን ጠብቀን አካላችን ሳይጎድል በዚህ ምድር የምንኖርበት ሰላም ጠብቀን እንድንሄድ አናድርግ። እንስሳ እንኳን አግበስብሳ አትበላም። ዛሬ እንስሳ የሆነው ሰው ነው።
ዛሬ ምግብ ቤቱ ገብቶ ገንዘብ ስለምከፍለው ብሎ ሁሉን ጭኖ አምጪ እያለ ጭኖ በልቶ ጠራርጎ የሚሄድ ሰው ነው። ገንዘብ ስለምትከፍል የማትበላውን ትመገባለህ? አይሆንም፣ መሆን የለበትም። ስለዚህ ከሚቀርብልን ወይም ቀርቦ ካለውን የሚስማማውን አውቀን ነው አንስተን መብላት ያለብን። የቀረበው ሁሉ አይበላም። ከሚፈቀደው መጠን መውሰድ ግን አስፈላጊ ነው። በቀጣይ ቪዲዮ እንገናኝ። መልካም ኒው ጄኔሬሽን ሰብስክራይብ በማድረግ ተከታተሉ።